ቤተሰብ እንዴት ናችሁ? በዚህ ቪዲዮ የማሳያችሁ ስልካችሁ ላይ የቲክቶክ አፕሊኬሽን እንዴት አድርጋችሁ ዳውንሎድ ማድረግ እንደምትችሉ የማሳያችሁ ይሆናል ማለት ነው። የምትጠቀሙ ስልካችሁ እንደ ቴክኖ ወይም ሳምሰንግ ያሉ ስልኮች ከሆኑ አፕሊኬሽኑ የምታገኙት ከፕሌይ ስቶር ላይ ነው። ምክንያቱ ደግሞ የአንድሮይድ ኦፕሬቲንግ ሲስተም ስለሆነ የሚጠቀሙት ማለት ነው ስልኮች። አለበለዚያም ደግሞ እንደ አይፎን ያሉ ስልኮች የምትጠቀሙ ከሆነ ወይንም የአይኦኤስ ኦፕሬቲንግ ሲስተም ተጠቃሚ ከሆናችሁ አፕሊኬሽኑ የምታገኙት ከአፕ ስቶር ላይ ነው ማለት ነው። ስለዚህ እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። እኔ የማሳያችሁ ግን ከፕሌይ ስቶር ላይ ነው። ስለዚህ መጀመሪያ የምታደርጋላችሁ ፕሌይ ስቶር የምትለውን አፕሊኬሽን ክሊክ ታደርጓታላችሁ ማለት ነው። ከዛም በኋላ ጀስት እንደዚህ ይመጣላችኋል ፊት እንደምትመለከቱት ማለት ነው። ጌም አፕ ምናምን የሚላለ ምንድነው ቀላል ነው። ጀስት ዳውንሎድ ለማድረግ ሰርች ማድረጊያዋን አንዴ ክሊክ ታደርጓታላችሁ ማለት ነው። ከዛ ካለ ድጋሚ ክሊክ ታደርጉትና እዚህ ጋር የምትፈልጉትን አፕሊኬሽን ነው የምትጽፉት ማለት ነው። ለምሳሌ የሚፈልጉት ቲክቶክ አይደለ? ስለዚህ ቲክ ብላችሁ ጽፉ። ገና ቲክቶክ ላይት እና ቲክቶክ የሚል ይመጣላችኋል ማለት ነው። በነገራችን ላይ ቲክቶክ አፕሊኬሽኑ ሁለት ናቸው። እሺ ቲክቶክ ሬጉላር አፕሊኬሽኑ አለ፣ ሲቀጥል ደግሞ ላይት አፕሊኬሽን አለች ማለት ነው። ቲክቶክ ላይት ብለን አፕሊኬሽን ብለን እንጠራት እቺኛው ነው። ክሊክ ላድርግና ላሳያችሁ። እዚህ ጋር እንደምትመለከቱት ይኸው ከታይ በኩል ዝቅ ስትል ታገኙታላችሁ ቲክቶክ ላይት ወይንም እቺኛዋ ማለት ነው። ስቶሬጇ ወደ 5 ሜጋባይት ነው። እንደዚሁም ወደ 1 ቢሊዮን ፒፕል ዳውንሎድ አድርጓታል ማለት ነው። እቺኛዋ ጥቅሟ ምን መሰለቻችሁ? አንደኛ ስልካችሁ ስቶሬጅ እየሞላባችሁ ከተቸገራችሁ ይሄን ብትጠቀሙ አሪፍ ነው። ምክንያቱም ያን ያህል ስቶሬጅ ስለማይዝብን 5 ሜጋባይት ነው የሚይዘው። ነገር ግን ሬጉላሩ የምትጠቀሙ ከሆነ ወደ 178 ምናምን ሜጋባይት ያክል ይዛል ማለት ነው። ስለዚህ ዳውንሎድ ለማድረግ ኢንስታል የምትለውን መጫን ነው የሚጠበቅባችሁ። ምንም የተለየ ነገር የለውም ፋሚሊ፣ በጣም ቀላል ነው። ይሄው እዚህ ጋር ኢንስታል እያደረገ ነው፣ ዳውንሎድ እያደረገልን ነው ፋሚሊ። ያን ላይ አይቆይም ራሱ ወደዛው ዳውንሎድ የሚያደርግላችሁ። ይሄው ዳውንሎድ አድርጎልናል። አሁን ደግሞ ኢንስታል እያደረገው ነው ማለት ነው። ከዛ የሚጠበቅባችሁ ኦፕን የምትለውን መጫን፣ አለበለዚያም ደግሞ እዚህ ጋር መታችሁ ቲክቶክ የምትላለች አይደለም ቲክቶክ ላይ የምትለውን እሷን መጫን ትችላላችሁ ማለት ነው ጀስት ለመክፈት። ነገር ግን እዚህ ጋር የቲክቶክ ሬጉላር አፕሊኬሽኖች ላሳያችሁ። ወደኋላ ልመለሳ። ስለዚህ ከላይ ሰርች ማድረግ ምን ብዬ ጽፋለሁኝ? ቲክቶክ ብዬ ጽፋለሁ። ቲክቶክ ብዬ ጽፍ ቲክቶክ የምትለውን ሙሉም ጽፋችሁ ኢንተር መጫን፣ አለበለዚያም ደግሞ ቲክቶክ የምትለውን ብትጫኗት ይሄው እንደምትመለከቱት ቲክቶክ ሬጉላር አፕሊኬሽናችን ይሄኛው ነው። ክሊክ ላድርገው። እዚህ ጋር ይኸውላችሁ 178 ሜጋባይት ነው ስቶሬጅ የሚይዝብን። ስልካችሁ ስቶሬጃችሁ ትንሽ እየከሆነ ወይም የሞላባችሁ ችግራችሁ ይህን ባትጠቀሙ አሪፍ ነው። ሲቀጥል ደግሞ ዳታ በጣም ይበላባችኋል። ሲቀጥል ደግሞ ቶሎ ሎድ አያደርግላችሁም። ራሱ ያን ያህል ፍጥነት የለውም። ነገር ግን የራሱ የሆነ ጥቅሞች ምናምን አሉት። በነገራችን ለምሳሌ ስቲከሮች ምናምን መጻፍ አትችሉም። እዛኛው ላይ ኮሜንት ላይ የሚላኩ ስቲከሮችን የቲክቶክ ላይት ላይ መጻፍ አትችሉም። እዚኛው ላይ ግን መጻፍ ትችላላችሁ። ስለዚህ ኢንስታል ለማድረግ ስትፈልጉ ኢንስታል የምትለውን መጫን ወይም ዳውንሎድ ለማድረግ ስትፈልጉ ማለት ነው። ወይንም እዚህ ጋር ራሱ እንደድጅስ እንደመጣለን ኢንስታል የምትለውን ብቻ ናት ቀጥታ ዳውንሎድ ማድረግ ይጀምራል ማለት ነው። ምንም የተለየ ነገር የለውም። እንዲሁም ይሄው ወደ 882 ሜጋባይት ደረሰ። ካች ምናምን ሲጀምር ደግሞ ስቶሬጃችን በጣም እየሞላብን ይሄዳል ማለት ነው። ይሄን ዳውንሎድ ስላደረኩት ችግር የለውም። ነገር ግን ፋሚሊ ቲክቶክ አፕሊኬሽን ዳውንሎድ አደረኩት ግን የቲክቶክ አካውንት የለኝም የምትሉ ከሆነ እንዴት አድርጋችሁ የቲክቶክ አካውንት ክሬት እንደምታደርጉ የሰሩት ቪዲዮ ስላለ ፉል ኮርስም ሰርቼላችኋለሁ። ቲክቶክ ላይ ምንም እንደምትጠቀሙ፣ እንዴት እንደምትጠቀሙ፣ ቪዲዮ እንዴት አድርጋችሁ አፕሎድ እንደምታደርጉ፣ ፎቶ፣ ሼር፣ ላይክ ሁሉንም ፉል ኮርስ ይሰራላችሁ ስላለ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉት። እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት ቲፖች ይደርሳችኋል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ጉድ ባይ።